السلام عليكم ورحمة الله وبركاته ወንድምና እህቶች እንዴት ናችሁ ሰላም ናችሁ ወይ በምስሉ ላይ የምትመለከቱት ልጅ ከማል ታሊ ይባላል የተወለደው ስልጤ ዞን ለንፉሮ ወረዳ ሉቄ ቅዱሳ አካባቢ ነው ከጠፋ 6ኛ ዓመት አልፎ 7ኛ ዓመቱን ይዟል ያፈላለግን እስካሁን ድረስ ምንም ነገር አልተገኘም በጊዜው ቡታጀራ አካባቢ ለስራ እንደገባ ነው የሚታወቀው ቡታጀራ ላይ 2 ዓመት ወይንም 3 ዓመት አካባቢ ቆይቷል ከዛ በኋላ 2013 አካባቢ ምንም ነገር ፍንጩ ከዛ በኋላ ከ2013 በኋላ ምንም ፍንጩ እንዳልተገኘ ነው በተለያየ ሚዲያዎች ተፈልጓል እስካሁንም ድረስ ምንም ነገር የተገኘ ነገር የለም ይላሉ ቤተሰቦቹ በጣም ተጨንቀዋል ቤተሰቦቹ ጭንቀት ላይ ናቸው እናት ጭንቀት ላይ ናት አሁንም ምናልባት በአዲስ መልክ አንስተነው ነው ዘመድም ቤተሰብም ማንኛውም ሰው ኢትዮጵያውያን የትም ሀገር ያላችሁ በተለያየ ሶሻል ሚዲያ ለቃችሁ በማትጠቀሙት ይሁን በዘመድ ጓደኞቻችሁ ሼር እንድታረጉልን ትብብራችሁን እንጠይቃለን ይላሉ ቤተሰቦቻቸው ማለት ነው ቤተሰቦቹ እና የትም ሀገር ያላችሁ ወንድምና እህቶች ይሄንን ልጅ ምስሉን ያው በከፊሉ ይታያል ብዙ ባይታይም እንኳን ያው ተፈልጎ የተገኘ ፎቶ ነው ይሄ ራሱ በችግር ተፈልጎ የተገኘ ፎቶ ነው እና ያስተዋላችሁ ልጁ ከማል ታሊ ይባላል የትውልድ ቦታው ስልጤ ዞን ለንፉሮ ወረዳ ሉቄ ቅዱሳ አካባቢ ነው የተወለደው ልጁ የዛኔ ከተማ የወጣበት አካባቢ ከ12 እስከ 13 ዓመት ቢሆነው ነው ያው እስካሁን ድረስ ባለው ጊዜ ምንም የተገኘ ፍንጭ የለም ትብብራችሁን እንጠይቃለን በተለያየ ሶሻል ሚዲያ ፌስቡክ ዋትስአፕ ቴሌግራም ዩቲዩብ የምትጠቀሙ ወንድምና እህቶች እንድታጋሩልን ትብብራችሁን እንጠይቃለን ላሉ ቤተሰቦቹ በጣም ቤተሰብ ጭንቀት ላይ ናቸው ምንም አክባር የተገኘ ነገር የለም እስካሁን ድረስ በአላህ ፍቃድ ይገኛል ብለን ተስፋ እናደርጋለን በህይወት ካለ ደግሞ የትም አቤት ሊለን ይችላል ኢንሻአላህ በአላህ ስም ትብብራችሁን እንጠይቃለን ለትብብራችሁ ሁሉ ከልብ እናመሰግናለን ይላሉ ቤተሰቦቹ ሰላም አለይኩም ወራህመቱላሂ ወበረካቱ